አዎ አንቺን እንደዚህ ጅንን የሚያደርግሽ ምንድነው? እኔ ነው። አዎ አረ ሀቡዬ አይደለም፣ ይቅርታ ማይትሩት አይደለም የዋሸ ያጠፋ ወንድሙ ላይ በውሸት የመሰከረ አይደለም። እንቁላል የሰበራት መሲም ጅንን ኩርት ብለሽ ነው እየሳቅሽ መተሽ ትናንትና ስላደረግኩት ነገር ይቅርታ አድርጉልኝ። ላይክ ወተት አይደለም የደፋሽው ወይም ዱቄት አይደለም የደፋሽው የወንድ ይቅርታ አልኩ። ሁሉን ሰው እኮ ህዝቡን ይቅርታ አልኩኝ። ጅንን ደግሞ አላልኩም። እኔ እንደዚህ ነኝ፣ ተፈጥሮዬ ነው። ሀቡ መስሎሽ ነው? የምር ሀቡ ይቅርታ ስላደከምኳችሁም ሁላችሁን ይቅርታ ብዬ እኮ ጠየኩኝ። ሲምፕሊ ስላደከምኳችሁ ይቅርታ አድርጉልኝ እየሳቅሽ። እሺ የሳኩ አይደለም ማለቴ ስራዬ ስለሆነ ነው። ማለቴ የዋሸሁት ነገር እኔ ራሴን እንትን ያልኩት መጀመሪያው እኮ ለምን እንደዋሸሽ ለመዋሸት ምን እንዳነሳሳሽ አብረሽ አብራርተሽ ንገሪኝ። ከተጸጸትሽ ደግሞ የተጸጸተ ሰው አይስቅም። የጸጸት ምልክት አሳይን። እውነት ከተጸጸትሽ ወንድምሽ ላይ ባደረግሽው ነገር ወንድምሽን 24000 ህዝብ ባለበት አደባባይ ላይ ማዋረድሽ ከጸጸተሽ፣ የተጸጸተ ሰው ግን እንደዚህ እየሳቀ አይደለም የሚያወራው። ከመጀመሪያው ጀምሮ ምን እንዳነሳሳሽ ንገሪኝ። የምር እኔ ዛሬም ነገም ይቅርታ እየጠየኳችሁ ነው፣ ሁላችሁንም ማለት ነው። 24000 ህዝብ ባለበት ዋሽቻለሁ፣ ይቅርታ አድርጉልኝ። አይደለም ከመጀመሪያው ምንድን ያነሳሳሽ? ማን ነው መጥቶ እንድትዋሺ እየጠየቀሽ? እንደዋሽ እየጠየቀችኝ እሷ ናት። ማናት እሷ? ስም የላት ዘመናዊ ይቅርታ። እሺ ዘመናዊ እንድትዋሺ ስትጠይቅሽ በምንድን ነው የጠየቀችሽ? በጽሁፍ ወይስ በቮይስ? ደውላ ነው እንጂ ጠዋት ከእንቅልፌ ከመነሳቴ ደወለችልኝ። ራሱ ማወራውን ራሱ አላውቅም ነበር ስራ እየሰራሁ ነበር። እንዴት እንመን? ቮይስ ወይም ቴክስት ማስረጃ ካላቀረብሽልን እንዴት እንመንሽ? ትናንት ዋሽተሽን ዛሬ እንዴት እንመን? ደውላ ቀጥታ ስልሽ ቡቴም ላይ ደውላ ስለሆነ ያወራችኝ ያወራሁትን ሰዓት እዩ እንጂ የለም መረጃ። እኔ ደግሞ ያለ መረጃ ችግር ይኳላል። እኔ ችግር ማመን ያለ ማመን ልክ ነሽ። ምክንያቱም ዋሽቼ ስላገኘሽኝ እመኝኝ እያልኩ አይደለም፣ ግን ላውራሽ ልናገር ማለት ነው እንጂ ማንኝ አይደለም። ምክንያቱም መቼ ነው ቦት እንዳይደወለችልሽ? ዘመናዊ መቼ ቀን ነው ላይ መጀመሪያ ቀን የገባው ቀን ጠዋት ላይ ነው የደወለችልኝ። ጠዋት 6 ሰዓት ይሆናል መሰለኝ ገና ከእንቅልፌ ከመነሳት። ጠዋት 6 ሰዓት ደውላ ምን አለችሽ? ሀ ብላ ያለችው በዝርዝር ነገር ሙሉ ኮንቨርሴሽናችን ያለችኝማ አይዲሽ እንድስተካከልልሽ እንደዚህ ሶሊያና ፋሽን ሚዩት ልታደርጊ ትችያለሽ? እባክሽ እህቴ እባክሽ። ይቅርታ። እሺ መቅደስ ቀልጠፍ ብለሽ እንደ አንድ ጤነኛ ሰው እኔ እንደዚህ ቁጭ ብዬ እንደማውራሽ በእንደዚህ ቀን ጠዋት ላይ ሶሊያና ደውላ እንደዚህ አለችኝ። በቃ እሺ ያወራችሁትን እሺ አቡዬ የሰማችሁኝ ነው። ያወራንበት የመጀመሪያው ቀን ላይ የገባንበት በበነገታው ጠዋት 6 ሰዓት ላይ ይሆናል። ደውላ አይዲሽ እንዲስተካከልልሽ ከፈለግሽ እንደዚህ ብለሽ መስክሪ ላይ ብላይ ዘመናዊ ስለኔ ሲወራ አውቃታለሁ ብለሽ መረጃ ላይ እኔ መሰክራለሁ ብለሽ አውሪ ምናምን መስክሪልኝ ምናምን ስትለኝ ችግር የለውም እመሰክርልሻለሁ፣ እኔም እሱን መበቀል ፈልጋለሁ። እሺ አልኳት ማለት ነው። እሺ ብዬ ቃል ገባልሻለሁ አይዞሽ ምናምን አልኳት ማለት ነው። እኔ እንደምመሰክርላት እኔ ዘመናዊን አውቃታለሁ ብዬ በውሸት እንድመሰክር አሳመንኳ። እንደዛ አልኳት። እሺ ተባብለን ተለያየነ ማለት ነው። ደወለችልኝ። ስራ ላይ ብዙ መረጃ ታወጣጣኛለች። እቺ ሰው ምንድን ነው ብዬ ግራ ገባኝ። ራሱ እናትሽ በህይወት እንደሌለሽ ምናምን ታወራኛለች። ከዛ ጓደኛዬ እቺ ሰው መረጃ እየሰበሰበችብሽ ነው ብላ ዘጋችሁ ስልኩን ማለት ነው። እሺ ስራ ላይ ነኝ ብዬ ዘጋውባት። ከዛ ላይ ብታገባ እኔ ፍቅር ዲዛይንን እሷ ዘመን ያውቀዋለሁ ስትል አዎ ብዬ መሰከርኩኝ። 24000 ህዝብ ባለው መሀል ዘመን የምትባል ሰው ነው ያላቅም። ምክንያቱም እሷ እንደዛ ስላለችኝ የእሷን ይዤ ነው እንደዛ የመሰከርኩ እንጂ አላውቃትም። ስታለቅስ ሞኔ ሴት ልጅ ነኝ ምናምን ብዬ አመሳስ እያወራው ማለት ነው እንጂ እኔ ዘመናዊን አላውቃትም። ሲቀጥል ደግሞ ስለ ፍቅር ዲዛይን ልጅ ማስወረድ ምናምን አላውቅም።
እሷ ግን እንደዛ ስትል አው ብዬ መስከር ያለውና ውሸቴ እንደሆነ ህዝቡ እንዲያቅልኝ ስለፈለኩ ነው። ውሸቴ ነው። በጣም ጥሩ። እኔ ቤት ላይቭ ላይ በገባሽ ማግስት ነው አይደል የደወለችልሽ? አዎ ጠዋት ላይ ማለት። አዎ እኔ ቤት ላይቭ የገቡት መቼ ነው ቤተሰብ? ትናንትና ምንድነው ቀኑ? ትናንትና ምንድነው? ሮብ። ዋን ሰከንድ ሮብ። ትናንት ምንድነው? ሐሙስ። ከትናንት ወዲያ ሮብ። ሐሙስ ለጧት ነው ዘመናዊ ደውላ ለመቅደስ። ሮብ እኔ ቤት ለመጀመሪያ ቀን ገቡ። ሮብ። ሐሙስ ጠዋት ዘመናዊ ደውላ ወንድምሽ ላይ መስክሪ ቃማ እንዲሰራልሽ አለች አይደለ? በጣም ጥሩ። አንቺ እኮ ታዲያ ሮብ ዕለት ገብተሽ ዘመናዊን እንደምታውቂያት ስጦታ እንዳመጣችልሽ ተናግረሽ ነበረ። ኢትዮጵያ እንደተገናኛችሁ የዛሬ ስንት ዓመት ስልሽ ተናግረሽ ነበር። ታዲያ ሮብ ዕለት የተናገርሽውን ነገር እንዴት ነው እሷ ሐሙስ ጠዋት ደውላ እንድትናገሪ የምትነግርሽ? ኦልሬዲ ሮብ ተናግረሽዋል እኮ። ለዚህ አዎ ሮብ ዕለት እኔ ቤት ገብተሽ ተናግረሻል። አንቺ ቤት ላይቭ ላይ በገባን ማግስት ነው ደውላ እንድመስክር ነገ ስንቀርብ ሀቡ ቤት እንደዚህ ብለሽ መስክሪ አለችኝ ያልሽው። ስለዚህ አንቺ ከሷ ጋር የገባሽው ሮብ ሆኖ ሳለ ሮብ ለታ በአጋጣሚ ገብተሽ እኔ ጠይቄሽ እኔ መስቀለኛ ጥያቄዎችን የት አገኘሻት እንዴት አገኘሻት ስልሽ ጎንደር መታ ስጦታ ሰጥታን እንዲያርጋ ብለሽ ተናግረሽ ሐሙስ ጠዋት አንቺ ጋር በገባን ማግስት ደውላ ነው የነገረችኝ አልሽ። ስለዚህ ሐሙስ ጠዋት የሚደወልብሽን ስልክ አታንሺ። አስሌ በስልክ እየተመከርሽ እየመጣሽ እዚህ ጋር አዳዲስ ሀሳብ አታውሪብን። እኛ ያንቺ መቀለጃና መጫወቻ አይደለንም።